Important things believers must know. Amharic language. መጥምቁ ዮሐንስና እናቱና አባቱ ሁሉም በመንፈስ ቅዱስ ተሞሉ። ዮሐንስ ከእናቱ ማህፀን ጀምሮ በመንፈስ ቅዱስ ተሞላ። ሉቃስ 1:16-17 ከእስራኤልም ልጆች ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳል። 17 ደግሞም የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ ለእግዚአብሔርም የተዘጋጀ ሕዝብ ያዘጋጅ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ጥያቄ: እንደ መጥምቁ ዮሐንስ ያለ ኃያል ሰው ከእግዚአብሔር ጋር ለእስራኤል የሰጠውን ተልእኮ ቀይሮ አሕዛብን እንደሚያጠምቅ ታምናለህ? አይ። መጥምቁ ዮሐንስ በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ እና በሐዋርያት ሥራ ኢየሱስ ከእርሱ የበለጠ ኃይል እንዳለው በ5 መጻሕፍት ገልጿል። በውሃ አጠምቅቃለሁ ኢየሱስም በመንፈስ ቅዱስ እንደሚያጠምቅ ተናግሯል። ኢየሱስ በመንፈስ ቅዱስ ተጠመቀ እና በተመሳሳይ ጊዜ አካላዊ እና መንፈሳዊ ጽድቅን ፈጸመ። ሉቃስ 4:1 ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ መራው። የኢየሱስ እናት ማርያም በላይኛው ክፍል ውስጥ በመንፈስ ተሞላች። ሥራ 1:13-14 በገቡም ጊዜ ወደ ተቀመጡበት ሰገነት ወጡ። ጴጥሮስና ያዕቆብም ዮሐንስም እንድርያስም ወጡ። ፊልጶስ እና ቶማስ፣ በርተሎሜዎስ እና ማቴዎስ፣ የእልፍዮስ ልጅ ያዕቆብ እና ቀናተኛው ስምዖን፣ የያዕቆብም ልጅ ይሁዳ። 14 እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ጸለዩ። ሥራ 2:1-4 የጴንጤቆስጤ ቀንም በደረሰ ጊዜ ሁሉም በአንድ ልብ ሆነው በአንድ ስፍራ ነበሩ። ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። 3 እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ። 4 በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሕዛብ በመንፈስ ቅዱስ ተጠመቁ፣ በመንፈስ ቅዱስም ተሞልተው በልሳኖች ተናገሩ። ጥያቄ: በአሕዛብ ላይ ምን ሆነ? የሁሉም ክርስቲያኖችና ቅዱሳን ግድያ፣ በገንዘብ፣ በኃይል እና በቁጥጥር ምክንያት፣ ክፉ ሥጋዊ ጻድቃን የሚባሉት አማኞች መንፈሳዊ ጻድቃን አማኞችን ለግል ጥቅማቸው ገደሏቸው። ፓስተሮች እና መሪዎች አሕዛብ ያለበትን ችግር ያልተረዱት ይመስላል። ነገሮች የሚፈጸሙት በእግዚአብሔር ትእዛዝ ነው። ትእዛዙ ከእግዚአብሔር ለኢየሱስ እና ከኢየሱስ ለደቀ መዛሙርቱ ነው። ለዚህም ነው በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ዮሐንስ 2:21 ኢየሱስም ደግሞ ሰላም ለእናንተ ይሁን፣ አብ እንደ ላከኝ እኔ ደግሞ እልካችኋለሁ። ከደቀ መዛሙርቱ ከክርስቲያኖች ጋር መነጋገር። ኢየሱስ ክርስቲያኖችና ቅዱሳን የተባሉትን ደቀ መዛሙርት ላከ። ደቀ መዝሙር የክርስቲያን ነው። በሐዋርያት ሥራ 11:26 ደቀ መዛሙርትም በመጀመሪያ በአንጾኪያ የክርስቲያን ተባሉ። ስለዚህ እውነትን ለአማኞች የሚያስተምሩ ክርስቲያኖችና ቅዱሳን ብቻ ናቸው ልትል ትችላለህ፣ ምክንያቱም የእውነት መንፈስ ያላቸው እነሱ ናቸው። ሉቃስ 8:9-10 በዚያን ጊዜ ደቀ መዛሙርቱ ይህ ምሳሌ ምን ማለት ነው? 10 እርሱም ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ተሰጥቷል። ከ100 ዓመታት በፊት የተገደሉት የክርስቲያን እና ቅዱሳን የሆኑ አሕዛብ አስቸጋሪው ነው። እውነትን የሚያስተምራቸው የለም። ያ አስቂኝ ሊመስል ይችላል ግን እውነት ነው።
ከግድያው በኋላ የቤተ እምነቶች መጀመሪያ ነበር። የጀመሩት ማንም እውነቱን ስለማያውቅ ነው። ስለ ሰው መንፈሳዊ አካል ምንም የሚያውቁት ነገር አልነበረም። የሚያውቁት አካላዊ አምልኮን ብቻ ነው። ስለዚህ ለአይሁዶች የሆነውን ውሃ ማጥመቅ ጀመሩ። እውነትን ባለማወቃቸው ፓስተሮች ስለ ዮሐንስ 3:16 የተሳሳተ መረጃ እያስተማሩ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ብዙዎች የኃጢአትን ይቅርታ ከተቀበልክ የዘላለም ሕይወት ታገኛለህ እያሉ ነው። ይህ እውነት አይደለም። ዮሐንስ 3:16 እየተናገረ ያለው ዮሐንስ 3:5 እስከ ኢየሱስም መልሶ እውነት እውነት እላችኋለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከውሃ መወለድ ማለት የክርስቶስን መንፈስ ተቀብለሃል፣ ከመንፈስም ተወለድክ ማለት የእግዚአብሔርን መንፈስና የእውነትን መንፈስ አገኘህ ማለት ነው። የእግዚአብሔር መንግሥት የዘላለም ሕይወት ነው። ዮሐንስ 3:16 እና ዮሐንስ 3:5 ሁለቱም ተመሳሳይ መልእክት ያስተላልፋሉ። እውነተኛ ክርስቲያንን እየገለጹ ነው። ወደ እግዚአብሔር መንግሥት ለመግባትና የዘላለም ሕይወት ለማግኘት የክርስቶስ መንፈስ፣ የእግዚአብሔር መንፈስና የእውነት መንፈስ ሊኖርህ ይገባል። ወደ ብርሃኑ እየመጣህ ነው ወይስ በጨለማ ውስጥ ትቆያለህ?